አላህ ፊት እንመሰካከራለን አላህ ፊት መሰክርባችኋለሁ ተመሰክሩብኛላችሁ እነኚህ ብልግና የሚያስተምሩትን ከፕል ምናምን ይያሉ ሴትና ወንድ ሆነው መተው የሙስሊም ማህበረሰብ ነብዩ ሰለላሁ ዐለይሂ ወሰለም የዚናን ክፋት ያስተማሩትን ان الذين يحبون ان تشيع الفاحشه في الذين امنوا لهم عذاب اليم في الدنيا والاخره ነብዩ አላህ Subhanahu Wa Ta'ala በቁርአኑ ሲናገር መጥፎ ተግባራት ዚናን የመሳሰሉ መጥፎ ተግባራት የሙስሊሙ ማህበረሰብ ውስጥ እንዲንሰራፋ በደንብ እንዲስፋፋ የሚሰሩ ሰዎች ቲክቶክ ላይም ይሁን ፌስቡክ ላይም ይሁን መሬት ላይም ይሁን ይሄን ነገር ፕሮሞት ያደረጉ ፈንኮ እየሰሩ ነው ቀልድ እየሰሩ ነው ቀልድ ጠፍቶ ነው አሁን በሐራም ነገር ቀልድ የሚቀለድ በሃይማኖት ቀልድ የሚቀለደው ቀልድ ጠፍቶ ነው እነኚህ ነገር የሚሰሩ ሰዎች لهم عذاب أليم في الدنيا والآخرة በዱንያም በአኺራም አሳማሚ ቅጣት አለላቸው ብሏል የዱንያውን በጭንቀቱ ታገኙታላችሁ የአኺራውን ደግሞ ሁላችንም እንመሰካከራለን እኔም መሰክርባችኋለሁ እናንተም ተመሰክሩብኛላችሁ አላህን የምትፈሩ ከሆነ በላ ኢላሃ ኢላላህ ሙሐመዱር ረሱሉላህ የምታምኑ ከሆነ ይሄንን ድምጽን የሰማችሁ ወንድሞቼና እህቶቼ ይሄንን ቪዲዮን ያያችሁ ወንድሞቼና እህቶቼ እነኚህን ፈሳድን የሚያስፋፉ ሰዎችን አንፎሎው ብሎክ አድርጓቸው ሰላም አለይኩም ወራህመቱላሂ ወበረካቱሁ ደህና የተከበራችሁ ቤተሰቦቼ እንደናችሁ ሰላም ናችሁ ሰላም ይያለኝ አላህ ሀገራችንን ሰላም ያደርግልን ያን ሰላም ያድርገን ይሉ ዛሬ መጣበት ነገር ወንድማችን ሙአዝ ቲክቶክ ላይ ያስተላለፈ ነበር እኔ ግን ተቆራርጦ ነው የደረሰኝና ላይቭ ላይ አልነበርኩም ማለት ነው ግን የሆነች ላይ በተከታታይ ያቀረበችው አይቼ ነበርና ትክክል ነው ወላሂ አንዲ ሰው አሁን ዘመን አሁን ዩቲዩበሮች ብትሏቸው ምን ብትሏቸው አሁን ላይ ፈሳድን ያስተላልፉ ነው ያሉት አሁን ለታንብይ ያለሁኝ እኔ ማለት ነው በቃ ሴቱ ነው መስራት አይቻልም በጥሩ ነገር እኮ ሴትና ሴቱ ነው በጥሩ ነገር መስራት ይቻላል የሆነ ጥሩ ነገሮችን እያቀረቡ ወይም ደግሞ በቃ ሰው ይሄንን ነው የሚወደው ብሎ ካወቁ በጥሩ ነገር መስራት ይቻላል ሁለት ሶስት ሴቶቹ ነው ቢመጡ እኮ መስራት ይቻላል እንደዛ ያደረጉ አሁን ላይ የኛ ዩቲዩበሮች እንዳሉ ጥሩ ናቸው አላህን ይፈራሉ አላህን ያስታውሳሉ ምንላቸው ራሱ አሁን ላይ በፊት ማይነካኩት ምንም ማይሉት አሁን እነሱ ምንድነው ፈሳድ ነው የሚያስተላልፉት ሌላ ምን ነገር ወይም ደግሞ ከተፈላለጉ ሶለ ለኔ ለልጆቹ ጥሩ እናት ናት እሱም ደግሞ ለኔ ለልጆቹ ጥሩ አባት ነው ብለው ከተፈላለጉ ኒካ ማሰር ይችላሉ ሚፍታህን አሁን ሚፍታህ በፊት ማሻአላህ ደህና ነበረ ማለት እንደዚህ የተስተካክሎ ነበር አሁን ጭራሽም ሴት ሰላም አይርም ነበር አሁን እንዴት እየሆነ ነው ያለው እንዴት ነው ወዴት እየሄዱ ነው ገንዘብ አሰለሱላቸው እንዴ ዱንያን ረሱት እንዴ ነገ እኮ መሞት አለ ሶሻል ሚዲያ የያዘው ነገር ደግሞ መቼም ቢሆን አይለቅም ጥሩ ነገር እንጂ ማስተላለፍ ያለባቸው እንደዚህ እንትን ይያሉ የሆነ ምን መሰላችሁ ሙአዝ ብሎታል ሁሉንም በጣም ነው የተቆጣው ቲክቶክም ላይ ራሱ ሼር ሲያረጉ እኔ እንደ ሙአዝ እንደ ዛሬ ተቆጥቶ አላቅም እያሉ ሲሉ ነበር እኔ 8 እህቶች አሉኝ ከ8ቶቹ ውስጥ አንዲት እህቴ እንደዛ ብትሆንስ ሙስሊም እህቴ ማለት ልክ እንደዛ ናት እህቶችን እንደምወዳቸው ያክል ሙስሊም እህቶችን በጣም ነው የምወዳቸውና ለምንድነው እንደዚህ እየተደረገ ያለው ይሄ ጥፋት የተመልካችን ጥፋት ነው ምክንያቱም ተመልካችን ባይደግፏቸው ይሄ ነገር እኮ አሁን ለምሳሌ ሁሉም እንዳለ ኮሜንት ላይ ይሄ ሐራም ነው አትምጡ እንደዚህ የራሳቸው ስሩ ቢባል ይሄ ሁሉም ነው አሁን ላይ ሶሻል ሚዲያ ላይ ያለው እንደውም ሌሎችን ጥሩ ስራ የሚሰሩትን ከማበረታታት ይልቅ እንደዚህ ያሉትን ተካክፎ ወይም ደግሞ እንደዚህ እየተላላጡ የሚመጡትን ነው አሁን ላይ ያበረታቱ ያሉት ማለት ነው እነሱም በቃ ለመዱና እያያችሁ ከሆነ አሁን ሁሉም ካብል እየሆነ መጥቷል አላህ Subhanahu Wa Ta'ala اللهم يا مقلب قلوب ثبت قلبي على دينك አላህ ቀልብን የሚቀያየር ጌታ ነውና አላህ ወደ ራሳቸው ይመልሳቸው ማለት ነው ጥሩ የነበሩ ከሴቶች ጋር የሚሰሩ ሶፊንም ያያችኋት ነው ፈኪስ ያው መጀመሪያም ከወንዶች ጋር አብራ እየሰራች ነበረ ናዲንም ያያችኋት ነው አሁን ሌሎችም እየመጡ ነውና ያ ረቢ አላህ ሆይ አንተ ቀልቤ እንዳትቀይርብኝ
አንተ ቀልቤን በቃ አላህን የምትፈራ ሁልጊዜ አላህን የምታስታውስ ነገ ሞት አለብኝ ዛሬ ሞት አለብኝ ብዬ እማስብ አድርግልኝ ልቤን ያ ረቢ ያ ከሪም። እና ተመልካቾችም ላይ ጥፋት አለ ሙዓዝ በደንብ ነግሯል። እንግዲህ ምከራው ቢያለ እንዲያውም መከራ ይምከራው ነው። በመጥፎ ነገር የመጣ ነገር ምንም አይጠቅምም። በሀይር ነገር የመጣ ነገር ነው የሚጠቅመውና ኢንሻአላህ እንግዲህ የሙዓዝን ቪዲዮ በደንብ አዳምጡት ማለት ነው። ለሁላችንም የሚጠቅም ነው። ቲክቶክ ላይ እየተቆራረጠ የሆነች ላይ በተከታታይ እያቀረበችው አይቻለሁ ማለት ነው። ፋፊ ናት ምናምን የምትባል ማለት ነው። እና ስለዚህ አላህ ሱብሓነሁ ወተዓላ ቀልባችንን እንዳይቀይርብን አላህ የሁሉንም ቀልብ መገልባበጥ የሚችለው እሱ ነውና አላህ ወደ ኸይር ነገር ይምራን። መጥፎ ነገር ሁልጊዜም እነዛ መጥፎ ነገሮችን የምትከታተሉ ከሆነ ወይም ደግሞ እነዛ ሰዎችን የምታበረታቱ ከሆነ ወይም ደግሞ እነዛ ሰዎች እንትን የሚሉ ሁልጊዜም የምትከታተሉ ከሆነ እናንተም እንደነሱ ነው የምትሆኑት ማለት ነው። ማለት በቃ ሁሉ ጊዜ አሁን እኔ ኮሜንት ላይ በፊት ነው አሁን ሳይሆን ማለት ነው አልሐምዱሊላህ በፊት ላይ ነበረ ኮሜንት የማነበው ማለት ነው። አሁን ላይ እንኳን አላነብም ብዙም አልከታተልም ማለት ነው። አልሐምዱሊላህ አላህ በዝም ቀልቤን እንዳይቀይርብኝ ማለት ነውና መጥፎ ነገር የሚሰሩ ሰዎች ሸይጣንም ስለሚወሰውስ በቃ ሁልጊዜ እነሱን ተከታተሏቸው ነው የሚያደርገው። አሁን ለምሳሌ የዲን ትምህርት የሚያስተምሩ ኡስታዞች የላቸውም። ሴትም ሆነ አሁን አዳዲስ እየመጡ ነው ጥሩ ትምህርት የሚሰጡ። አሁን ለምሳሌ ሀዋሸው አሁን በረመዳን እኔ አጋጣሚ ዛሬ ነው ያየሁት። አጋጣሚ ዩቲዩብ ላይ እንትን ስል ሀዋሸው እሚን መጣ። አሁን እሷ ማሻአላህ በረመዳን ነበር ስታስተምር የነበረው ግን 1600 ነው ያላት። ምን ችግር አለ አሁን እንደዚህ ስለ ዲን ኢስላም የሚያስተላልፉ ሰዎችን ብናበረታታ። ፈሳድ አሁን እኮ ለምሳሌ እነዚህ ካብል የሆነ የመጡ ልጆች ሴትና ወንድ በሙስሊም መነካከት ይቻላል የሚል መልእክት ነው ያስተላልፉ ያሉት። ተመልካቾች የምንመለከተውም ሰዎች ለምንድነው እነዚህ ልጆች እንትን የምንለው የምናበረታታው? ከቻላችሁ ኮሜንት ላይ ለምንድነው እንደዚህ ነገር የምታረጉት ብላችሁ እየኮመታችሁ ብትመልሷቸው። አሁን ማኮ የኔ ፍቅር የኔ ምናምን እያሉ እየተላላጡ እየመጡ ነው። ብቻ አላህ ሂዳያ ይስጣቸው ለነሱም ለኛም ደግሞ አላህ ሱብሃነሁ ወተዓላ ቀልባችንን እንዳይቀይርብን። አስቸጋሪ ነው ይሄ ዘመን አሁን ያለንበት ዘመን ወላሂ በጣም አስቸጋሪ ነው። አላህን መፍራት እና አላህን ማስታወስ ያ ረብ የተቸገረበት ጊዜ ነው ማለት ነው። ምክንያቱም ሶሻል ሚዲያ ላይ ሁሉም እንትን ሲሉ እንደውም ያንን ነገር ያበረታታሉ። አብሽሩ ለምን አትመጡም ቶሎ ምናምን የሚል ኮሜንት ራሱ ማበረታታት አለና ብቻ እኔ ምን ማለት እንደምችል አላቅም። ብዙም እንደዚህ እና ስለዚህ አላህ ሂዳያ ይስጣቸው ለነሱም ለኛም አላህ ሂዳያ ይስጠን። አላህ ወደ ራሳቸው የሚመለሱበትን ነገር አላህ ያስተካክላችሁ። በቻላችሁ አቅም ኮሜንት ላይ እየጻፋችሁ ከዚህ ነገር ብትቆጠቡ ምናምን እያላችሁ ኮሜንት ላይ ብትጽፉ ብዬ አስባለሁኝ። ኢንሻአላህ እኔም በተቻለኝ አቅም ኢንሻአላህ ከቻልኩ አጠር ያለ ኮሜንት እንትን እያልኩ ሼር ማድረግ እፈልጋለሁ ማለት ነው። እንግዲህ ያው መስማት ካለባቸው ይስሙ። እርግጥ አሁን ላይ ከባድ ነው ተመለሱ ብትላቸው የሚመለሱበት ሁኔታ ላይ አይመስለኝም። ምክንያቱም ዱንያ ነው እንጂ እየሰለሰላቸው ያለው አኼራን የማስታወስ እንትኑ እየረሱት ነው የመጡትና አላህ ሂዳያ ይስጣቸው። እኛንም አላህ ሂዳያ ይስጣን። ሰላም አለይኩም ወራህመቱላሂ ወበረካቱ።